በአንዲት ትንሽ መንደር ውስጥ በአዳኙ በሐሺም ቤት ደጅ ላይ አንድ እንግዳ ነፋስ ይነፍሳል። ፍየሎችም በጭንቀት ይጮኹ ጀመር። በዚያች ምሽት የሐሺም ሚስት ደግና የዋህ የሆነችው ሩቅያ ምጥ ያዛት። አዋላጅ ሴቶች የሞቀ ውሃ እየያዙ ይመጡ ጀመር። የመጀመሪያዋ ሕፃን ወደዚህች ዓለም መጣች። አዋላጇም የሕፃኗን ዓይን ስታይ በሹክሹክታ በሰላም መጣች አለች። ፊቷ እንደ ወንዝ ረጋ ያለ ነው። ስሟንም አሚና ወይም ታማኟ ሰላማዊቷ በሏት አለች። ነገር ግን ከጥቂት ደቂቃዎች በኋላ ቀዝቃዛ ነፋስ በመስኮቶች በኩል ሰርጎ ገባ። ሁለተኛዋ ሕፃን በከፍተኛ ጩኸት ተወለደች። እጆቿ ተጨብጠዋል። ዓይኖቿ ደግሞ ገና ከጦርነት የመጣች መሰል እሳት ይተፋሉ። አዋላጇ ደንግጣ ወደ ኋላ ፈገፈገችና ይህችኛዋ ግን ተዋጊ ሆና መጣች ስትል ስሟን ኢኽላስ ታማኝነት ወይም ፍጹምነት አሏት። መልካቸው አንድ አይነት ቢሆንም ዕጣ ፈንታቸው ግን ተቃራኒ ነበር። መንታዎቹ እያደጉ ሲሄዱ ልዩነታቸው ጎልቶ ወጣ። አሚና እንደ ረጋ ነፋስ ነበረች። ጎህ ሳይቀድ ውሃ ትቀዳለች፣ ግቢውን ትጠርጋለች። ኢኽላስ ግን እንደ ነጎድጓድ ነበረች። እርምጃዎቿ በንዴት የተሞሉ ደፋርና ግትር ነበረች። ሁልጊዜ የሰዎችን ትኩረት ወደ ራሷ ለመሳብ ትጥራለች። አሚና በተመሰገነች ቁጥር የኢኽላስ ዓይኖች በቅናት ይጠባሉ። አሚና በሳቀች ቁጥር ኢኽላስ ፊቷን የምታጠቁርበት ምክንያት አታጣም። የመንደሩ ሰዎችም ብርሃን ባለበት ሁሉ ጥላ አብሮ ይኖራል ይሉ ጀመር። ሩቅያ በኢኽላስ ላይ ሌላ ጥቁር ነገር አስተዋለች። አንዳንዴ በኢኽላስ ዓይኖች ውስጥ እንግዳና ጥንታዊ ብልጭታ ይታያል። ልክ ሌላ መንፈስ በውስጧ ሆኖ እያያት ይመስላል። በሌላ ቀናት ደግሞ ከቤት ጀርባ ሆና ለብቻዋ ስታወራ፣ ለነፋሱ በሹክሹክታ ስትናገርና ማንም ሳይኖር ብቻዋን ስትስቅ ትታያለች። ሩቅያም ዱዓም ታደርጋለች። በመድኃኒትም ቅጠሎች ታጥባታለች። ሰላም እንድታገኝም ወገቧ ላይ መቀነት ታስርላታለች። ከዕለታት አንድ ቀን በመንደሩ መሃል ግርማ ሞገስ ያለው ልዑል ዑስማን ይታይ ነበር። እርሱም ወደ መንደሯ የመጣው ብርቅዬ የመድኃኒት ቅጠሎችን ፍለጋ ቢሆንም ዕጣ ፈንታ ግን ዓይኑን በአሚና ላይ እንዲያሳርፍ አደረገው። አሚና እንጨት ተሸክማ እያለ የንጉሡን ቤተሰባዊ ፈረሶች ስታይ ደንግጣ የተሸከመችውን እንጨት ከእጇ መለጣት። ልዑሉም እንጨቱን እንድትሰበስብ በፍጥነት ሊረዳት ወረደ። እርሱም በኀፍረት ፈገግ ስትል በልዑሉ ልብ ውስጥ የማይለወጥ ውሳኔ ተቀረጸ። ወደ ቤተ መንግሥቱ ሲመለስም ዘቦቹን እቺ ልጅ ማን እንደሆነች እወቁልኝ፣ ላገባት እፈልጋለሁ ሲል አዘዛቸው። በዚያች ምሽት መንደሯ እንደ ንብ ቀፎ ተረበሸች። አሚና በኀፍረት ፊቷ ቀላ። ሩቅያ በደስታ ጨፈረች። ሽማግሌዎችም እንኳን ደስ አላችሁ አሉ። ነገር ግን በአንዱ ጎጆ ደጃፍ ላይ አንዲት ሴት በዝምታ ትታዘብ ነበር። እርሷም ኢኽላስ ነበረች። ልክ እንደተወለደችበት ቀን መንጋጋዎቿ ተጋጭተው እጆቿ በንዴት ተጨበጡ። ልቧ በቅናት ተቃጠለ። ሽማግሌዎች እህቷን ሲያመኳሹ ስትሰማ በውስጧ ለዓመታት ተኝቶ የነበረው ክፋት ነቃ። ወደ እናቷ እየሮጠች በመሄድ እናቴ ሆይ ልዑሉን የማገባው እኔ ነኝ አለች። እናቷን በመገረም ኢኽላስ ሆይ ይህ እንዴት ይሆናል? ልዑሉ የመረጠው እህትሽን ነው። ለእርሷ ደስ ሊልሽ ይገባል። ደግሞም እሷ ታላቅሽ ስለሆነች ቀድማ ማግባቷ ሥርዓት ነው አለቻት። ኢኽላስ መንታ እህቷን ፍለጋ ሄዳ ከቤት ጀርባ ፍየሎችን ስታበላ አገኘቻት። ፈገግ ብላም አሚና እህቴ ሆይ የምጠይቅሽ ነገር አለኝ አለች። አሚናም ምንድን ነው? ከቻልኩ አደርግልሻለሁ ስትል ቃል ገባች። ኢኽላስ በስግብግብነት ልዑሉን የማገባው እኔ ነኝ፣ በእኔ ፋንታ ትተሽልኝ እኔ ላግባው ስትል ጠየቀቻት። አሚና ለጥቂት ጊዜ ዝም ካለች በኋላ ራሷን በመነቅነቅ ኢኽላስ ይህ እኮ እንግዳ ጥያቄ ነው። እኔም ልዑሉን ወድጄዋለሁ፣ እርሱም የመረጠኝ እኔን ነው። ስለሆነ ላገባው ፈልጋለሁ። አትጨነቂ፣ ያንቺም ዕድል አንድ ቀን ይመጣል አለቻት። ኢኽላስ ደግማ አልጠየቀቻትም። በንዴት ፊቷን አዙራ ሄደች። በግቢያቸው ውስጥ ካለው ዛፍ ስር ቆማ ቤቱ በር ላይ የተቀመጠችውን አሚናን በክፉ ዓይን እያየች በሹክሹክታ እንዲህ አለች። እኔ ካልመረጥኩ እርሷም አትመርጥም። እኔ ካላገባሁት ወላሂ እርሷም በሕይወት እያለው አታገባውም አለች። በውስጧ ያለው ክፋት ዓይኑን ገለጠ። በማግስቱ ንጋት ላይ አሚና ውሃ ለመቅዳት ወጣች። ብቻዋን መውጣቷ ግን ትልቅ ስህተት ነበር።
ንጹሕ ልቧ አንዳችም አደጋ አልጠረጠረም። ኢኽላስ ግን እንደ አዳኝ አውሬ በዝምታ ተከታተለቻት። አሚና ማድጋዋን ለመሙላት ጎንበስ ስትል ኢኽላስ ከባድ የሆነ የሸክላ ማድጋ አነሳች። ከዚያም አሚናን በኃይል መታቻት። ማድጋው በአሚና ራስ ላይ ተሰበረ። አሚና ተዝለፈለፈችና መሬት ላይ ወደቀች። ኢኽላስ የእህቷን አስክሬን ቆም ብላ አየች። ወደ እኔ ጣፋንታ